አከራዬን ደስ አይበላትና እንደምታዩት ሙሉ ቀይን ይመጥቻለሁ ቤተሰብ። እዚህ በኋላ ግን ያው ምንም ልትለኝ እንደማትችል አውቃለሁ። ምንም ነገር ብትል እንኳን ደግሞ ጉዳይም አይደለም ደግሞ ምክንያቱም ያው የወሬን ከፍያለሁ። ይሄን ቪዲዮ ካየችሁ ልታባረኝ ትችላለች። ቀድማችሁ ዶርም ብትፈልጉልኝ ጥሩ ነው። እንዲያው ዛሬ ግን በህይወቴ ምን እንደተማርኩ ታውቃላችሁ? እግዚአብሔር ነው የምላችሁ። ለእናቴ ያለኝን ክብር በጣም ጨመረልኝና ለሴቶች ክብር ይገባል እግዚአብሔር። ምክንያቱም እንደዚህ ተቃጥላችሁ ነው ለካኛን የምታበሉንና በጣም አከብራችኋለሁ፣ ወዳችኋለሁ። እናቴ በጣም ወድሻለሁ። በዚህ አጋጣሚና ክበሪልኝ ሙሉ እድሜና ጤና ይስጥሽ ለማለት ተወዳለሁ። በተጨማሪ ደግሞ ብዙዎቻችሁ በኢንቦክስ እያወራችሁ ነበርና የብዙዎቻችሁን ያልመለስኩላችሁ ትኖራላችሁና ከቤት ተከራይተን ብንወጣ ምንድነው ችግሩ እያላችሁ ነበር። ከዚህ ጋር ማለት የምፈልገው ምንድነው ከመውጣታችሁ በፊት ትንሽ የብር ሊኖራችሁ ይገባል። ያው የሚፈጠረው አይታወቅምና በተጨማሪ ደግሞ ዶርም ከመያዛችሁ በፊት የራሳችሁ ስራ ቢኖራችሁ ጥሩ ነው። ምክንያቱም መባረር አለ፣ ትልልቅ ችግሮች ሊገጥማችሁ ስለሚችል ቀድማችሁ መጠንቀቁ አይከፋም። ሌላው ምን እንደተማርኩ ታውቃላችሁ? ብዙ ጊዜ ጭንቅላታችን ችግሩ ሲገባ ነው መፍትሄ ማምጣት የሚችለው። የሚገርመው ግን እሱ አይደለም። ዓለም ላይ የተፈጠሩ ብዙ ኢኖቬሽኖች ችግር ውስጥ የገቡ ሰዎች ያንን ችግር ለመፍታት በሚሄዱበት ጉዞ ነው ይሄንን የመሰለው ወርቃማ ግኝቶችን ያገኙልንና ችግር ውስጥ መግባትንም ብዙ ባትፈሩ ጥሩ ነው። ሌሎች ደግሞ የቲክቶክ ቤተሰቦች ናችሁ ብዙ እያላችሁኝ የነበራችሁ ምን ታካብዳለህ ምንድነው በከሰል አታበስልም እያላችሁ ነበር። እሱን እንግዲህ ላጤ ወንዶች ናቸው የሚያውቁት ምን ያህል በከሰል ማብሰል ከባድ እንደሆነ። ምክንያቱም አይናችሁ ጠፍቶ ተጎልጉሎ የወጣ ነው የሚመስላችሁና በጣም ከባድ ነው እግዚአብሔር ከምታስቡት በላይ። እና ቤተሰቦች መገንዘብ ያለባችሁ ደግሞ ሌላው ነገር ምንድነው አከራይ መጥፎ አከራይ ስል ያው ሁሉም መጥፎ አከራይ ነው ማለት አይደለም። እንደ ቤተሰብ የሚያኖሩና በጣም የሚገርሙ ሰዎችም እንዳሉ አውቃለሁና ሁሉም ሰው እንደዛ አይደለም ለማለት ነው። ሐሳባችሁን አስቀምጡልኝ። ወዳችኋለሁ።